አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ የገነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ያለው አልሐምዱሊላህ ወለከነ ሐምዱ አላህ ፈቅዶ ለዚህ ሰዓት ላበቃኝ አልሐምዱሊላህ። እናንተም አላህ ፈቅዶና ወዶ ለዚህ ሰዓት ስላደረሳችሁ ባላችሁበት ቦታ የአላህ ሰላምታ በእናንተ ላይ ይውረድ። ዛሬ እንኳን አንዳንድ የኮመንት ጥያቄ መልስ ነው ይዤ የመጣሁትና በዛዋ ከመልስ በፊት ደግሞ ትንሽ ሚዲያ ላይ ባየሁት የተሰማኝን ሀል ለመግለጽ ሁላችንም ስንኖርና ስንሞትም የአላህ ፍቃድ ሰው ነው የምሞተው። ማንም ሰው በሰው እጅም ብሞቱት በሆነ በላ ብሞቱም በአላህ ቀኑ ደርሶ ብሞቱም ሁሉም ነገር አላህ የጻፈለት እንጂ ሰው የጻፈለት ነገር አይደለም። እኛ ዛሬ ያኔ ኖረን ምን ኖረው ኑሮ በአላህ ፍቃድ ሰውን ብቻ እንጂ በማንም ፍቃድ አይደለም። አንዳንድ ጊዜ ቅርታ የተጠራው መስሎኝ ሮቦት እየጠበኩኝ ስለሆነ ሰጥ ብዬ ሰማሁትና አንዳንድ ጊዜ ተጠራውነቱ ቅርታ ስራ ስለሆነ ቪዲዮ ከጀመርኩኝ ለስራ ተጠርቼ ነውና ምንም ማድረግ አይቻልም። ያው አልሐምዱሊላህ ይሄና ለራሱ ስራ ቦታ ሆኖ ቪዲዮ ለመስራት አልሐምዱሊላህ ጊዜ ከመቀየሩ ነው እንጂ ከ5 ዓመት ወይ ከ10 ዓመት በፊት ስልክ መያዝና በእጃቸው ራሱ ትልቁ ስልክ ከተገኘ ከባድ ጊዜ ነበር። ግን ጊዜ ተቀያይሮ አልሐምዱሊላህ በመሀል እየሰራን እየተመለስ ቪዲዮ እንሰራለንና አልሐምዱሊላህ ወደፊትም ብዙ ነገር ካለ እንጠብቃለን ከሰው ሳይሆን እና ወደ ቪዲዮ ስመለስ ማለት ነውና ብዙም ጊዜ የሆነ ራሳችን ያለንን ነገር ራሳችን ያረጋናል። አላህ በራሳችን ላይ እንሰራለን። ሁላችንም የሰው ልጅ አላህ ነው የፈጠረን፣ አላህ ነው የሚወስደን። የሆነ ሙሲባ ሲደርስብን አላህ ነው ያመጣብን፣ አላህ ነው ከዛ ሙሲባ ማውጣን። ሰው ሰበብ ሆኖ ልረዳንና ከዛ ውስጥ ላወጣን ይችላል እንጂ ሰው የሆነ ልጎዳንም አይችልም፣ ላድነንም አይችልም። ግን ሁሉንም ነገር ምንድነው አላህዬ ይሄን ነገር ስጠይ ብዬ አላህ ስለምን ሰጪው ማን ነው? አላህ ነው። ጎኔ ያለችው አንድ እህቴ ገንዘብ ነው የቸገረች ብላ ገንዘብ ብትሰጠኝ ራሱ እሷ እንድትሰጠኝ አላህ አዟት እንጂ ልቧ ለኔ ራርቶ አይደለም። እንድራራ ያረጋ አንድ አላህ ነው። ብዙም ጊዜ የማናውቃቸው ሰዎች ተቸግረን ችግራችን ላይ ሲረዱን እናያለን። ይሄ ምን ማለት ነው? የለመኑ አላህ እነኛን ሰዎች አራርቶልን እንጂ እነኛ ሰዎች እኛን መርዳት ፈልጎ አይደለም። ምን ማለት ፈልጌ ነው? አንድ ሰው ሚዲያ ላይ ሚዲያ የምጠቀሙ ሰዎች ሲሞቱ ወይኔ እር ብለን ሁላችንም ርዕስ አድርገን ቪዲዮ ሰርተን እንመጣለን፣ እናለቅሳለን፣ እናዝናለን፣ ቀልባችን ይሰበራል። እሱ ራሱ ከኛ ጋር ነበር ሞተ ምናምን እንላለን። ችግር ስደርስበት ግን እሰይ ሳያንስበት ነው ምናምን እሰይ ያንስበታል እንኳን ምናምን የምንለው ነገር አለ። አንድ ሰው እኮ ማንም ፈቅዶ በራሱ በላ የሚያመጣ ሰው የለም። አላህ ሙሲባውን እስካወርድበት ድረስ ምን ማለት ፈልጌ ነው? ትላንትና ማታ ወንድማችን ሙባረክ ሙሰማ ምንድነው ይሄ ሙከየፍ ፈንድቶ ማብራት አደጋ ደርሶበት ፈንድቶ ቤቱ ተቃጥሎ ነበርና በጣም ታዘብኩኝ። አብሶ የኦሮሞ ልጆች ፎቶ ወደ ታች ዘግዝቆ በተቃጠለ በሞተ ምናምን የሚሉት ሙባረክ ሙሰማ ምርጥ ወንድማችን ለተወለደበት ዘር ያልቆመ ላደገበት የበላበትን ገበታ ያላራበት ነው። ምርጥ ወንድማችን ነው ሙባረክ። እንደምሰማው እውነቱ ይሁን ውሸት እሱና ህላ ነው የማውቁት። ኦሮሞ እንዳልሆነና ኦሮሞ ውስጥ ተወልዶ የማውቀው ታሪክም የማውቀው ቋንቋም ኦሮምኛ ቋንቋ እንደሆነና እዛ ውስጥ ተወልዶ ዛሬም የምቆረቆረው ለኦሮሞ እንደሆነ ነው። በጣም የምወደው ወንድማችን ነው። እኔ ኦሮሞ ስለምረዳው አይደለም የምወደው ሁሉንም ሰው ስለምራዳና ከምስኪን ጋር ስለማለቅስ የሚጮተው ጌም የሚቀጣጡት ነገር ምናምን ሰው ላናደድ ይችላል። ግን ተሳዳቢ አይደለም፣ መጥፎ ነገር የምናገር ሰው አይደለም። አልፎ እስኪነኩት ድረስ እኔም እኮ ዛሬ ጥሩ ነገር የምናገረው ልጅ ስነኩኝ ልሳደብ እችላለሁ በንዴት። ግን እስኪነኩት ድረስ የሆነ ዘር ላይ አትኩሮ ወይ የሆነ ሃይማኖት ላይ አትኩሮ የምሳደብ አይደለም። የምሳደበው ሰው ራሱ አላህ ቀልብ ይስጠው ወይ ደግሞ መምከር ወይ ለሱ ዱዓ ከማድረግ በስተቀር እኛ እንኳን ሆነ ብለን አላህ ባመጣበት ሙሲባ ስንፈርድበት ስሞት ደግሞ ስናዝንለት በጣም ይገርመኛል። ለምን እናዝናለን? ስሞት በቃ ስሞትም እንኳን ሞተ ብለን መደነስ እኮ ያለበት። ዛሬ አንድ ሰው ፎቶ ዘቅዝቀን ይዘን ስንመጣ እንኳን እንደዚህ ሆነ ብለን ይዘን ስንመጣ ስሞትም ምን ችግር አለው? እንኳን ሞተ በቃ
ስሞቱም አለማዘን ስሞቱም ማለት ነው። አሁን የምጠላው ሰው ብሞት ምንም አይደለም፣ ዝም ነው የምለው። እጠላዋለሁ መኖሩን የጠላሁት ሰውዬው ብሞት ለምን ያሳዝነኛል? ሊያሳዝነኝ አይገባም። ለምን ጠልቼዋለሁ እኮ አላህ አንድ ሰው እንድጠላ ሳይፈቅድልኝ ጠልቼዋለሁ እኮ አላህን አስቀይሜ እኮ ጠልቼዋለሁ በህይወቱ እያለሁ። ስሞት ለምን ያሳዝነኛል? ስሞት ለምን ታሪኩን አወጣዋለሁ? ለምን ጥሩ ቪዲዮ ትላንት የሰራችውን ሰው የረዳውን ምናምን ነገር የማወጣው? ይሄ እኔ አሁን ምሳሌ ሙባረክ ሙሰማን አድርጌ ልምጣ እንጂ ብዙ ሰዎች እንደዚህ ይደርስባቸዋል። የሆነ ነገር ሲደርስባቸው ጎሽ እንኳን ታመመ አላህ ያድን፣ አላህ ያንሳ፣ አላህ ሙሲባ ያውርድብህ፣ ገብርኤል ያንሳ፣ ሚካኤል ያንሳክ፣ ማርያም ታንሳክ እያልን እንራገማለን። ሙስሊሞቹ አላህ እያሉ ይራገማሉ። ክርስቲያኖቹ በማርያም በሚካኤል በገብርኤል እያሉ የማይጠሩት የለም። ተው እንጂ ማርያም እኮ ዝም ብላ ቦታ ትጠራም፣ ክብር አላት እኮ። ገብርኤል እኮ ዝም ብሎ ቦታ አይጠራም፣ ክብር አለው። አላህ ታላቁ የፈጠረን እሱ በፈቀደልኝ የምኖረው የተከበረ አላህ ያንሳክ። ጭራሽ በአላህ ስም አንስቼ መራገም። እርግማን ወዴት ትሄዳለህ ስሉት ወደ ላከኝ፣ ካላገኘህ ስሉት ወደ ተላኩበት፣ ካላገኘህ ስሉት ወደ ላከኝ እመለሳለሁ አለ። እኔ የምራገም ከሆነ ያ የምራገመው በድሎኝ እስካልሆነ ድረስ እርግማኑ ወደ እኔ ነው የምመለሰው። ስለዚህ ከምንራገም ብንመክረው። በዚህ ላይ ደግሞ ምንም ክፉ ቢሆንም ችግር ስደርስባቸው ጎሽ አይባልም። ተው፣ እኛ ኢትዮጵያኖች እኮ ሩሩ እኮ ነን። ጎሽ አይባልም። ወላሂ እኔ ያሳዝኑኛሉ። አይባልም፣ ጎሽ አይባልም። ተው እንተዛዘን። እና ምርጡ ወንድማችን ሙባረክ ሙሰማ እንኳን አላህ አወጣክ። ከምስኪኑ ጋር የሚቆም እስላም ክርስቲያን የማይል ዘር የማይመርጥ የተቸገረውን ሰው እያየ የምረዳ አልቅሶ አስለቅሶ ስንቱን በሽተኞች የማሳክም እንኳን አላህ አተረፈክ። እድሜክ ረጅም ይሆነልን። እንዳንተ አይነት ወንድም አላህ ስለሰጠን አልሐምዱሊላህ፣ እድሜህን ረጅም ያርግልን። ፎቶህን ገልብጠው የተሳደቡት ምናምን አላህ ልቦና ይስጣቸው። የእሱም ፎቶ ብቻ አይደለም፣ የብዙ ሰዎች የምትገለብጡ ሰዎች የምትገናኙት ከአላህ ጋር ነው እንጂ ያ ሰው እኔ ዛሬ ፎቶ ብገለበጥ እንደፈለኩ ብደረግ እኔ ምንም አልሆንም፣ ከዛ አልቀንስም። እነኛ ሰዎች ምንም አይሆኑም፣ ከዛ አይቀንሱም። ራሳቸውን ሆነው ነው የሚኖሩት። ሚዲያ ላይ የምታዩት ነገር ሌላ ነው፣ ከኋላ ያለው ነገር ሌላ ነው። እና በዚህ ቆጫለሁ። እና ወደ አንዳንድ ኮመንታችሁ ልመለስ። ጥያቄ ስላለ የት ነው የምትኖሪ እንደዚህ ቪዲዮ የምትሰሪ? ቆይ እኔ የተለየ ቪዲዮ ነው እንደምሰራው እዚህ ጋር አሁን ቁጭ ብዬ 15 ደቂቃ የምሰራትን ቪዲዮ እኮ እንጂ ከኋላዬ ማናየው ሸጋላ ነኝ ወይ ደግሞ የቤት ሰራተኛ ነኝ። ሳውዲ አረቢያ ነው የምኖረው ጅዳ። ብዙ ሰዎች ደግሞ ለምን ሚዲያ ላይ ወጣሽ? ምን ያደርግልሻል ዩቱብ? በውስጥም ኮመንት ላይም እንደዚህ አይነት ነገር አገኛለሁ። ሚዲያ ላይ መውጣት ይከላስ ከጊዜው ጋር የሚሄድ ነገር ነው። እኔ ብቻ አይደለሁም፣ ማንም ሰው ይወጣል፣ ሁሉም ሰው ይወጣል። አላህን በማስቆጣ መንገድ እስካልወጣው ድረስ ጥፋት ነው ብዬ አላስብም። ሚዲያ ስለተጠቀምኩኝ አላህን አላስቆጣም። ሚዲያ ስላልተጠቀምኩኝ ደግሞ አላህ ያዘዘኝን ነገር አልሰራም። ያን ነገር ለመስራት በአላህ ተገዝቼ ለመኖር እኔ ጥሩ ልብ ስኖረኝና እንዳመለካከቴና አላህን ቃል እንደተቀበልኩት ነው ብዬ ነው የማስበው። ምክንያቱም ሃይማኖቴ ሁሉ ነገር የማንነቴ ውስጥ እንጂ ይሄ ከላይ ያለ ቆዳዬ ላይ አይደለም። እና ጥፋት ነው ብዬ አላስብም። ሚዲያ ላይ ቢያንስ አላህ በሚቆጣኝ መንገድ ወይ ደግሞ ሰዎቹን ካላመስኳቸው ያኔ ሰውና ሰውን የማጣላ ነገር ካላደረኩ ነገ ታሪኬ ላይ የራሴን ታሪክ የማበላሽ ነገር ካላደረኩ ድረስ ጥፋት ነው ብዬ አላስብም። ሚዲያ ላይ በዚህ መልስ ሆናቸዋል። ሌላው ደግሞ ቆየሽ እንደ ከወጣሽ ስንት ጊዜሽ ነው? ቆይ ገኔ ምናምን የሚሉኛሉ። ቆይቻለሁ። ጊዜም ብናገር ደግሞ እድሜሽ ስንት ነው ማለታቸው አይቀርም። 11 ዓመቴ ነው አልሐምዱሊላህ። ሌላ ኮመንት አሁን ላይ አላስታውስም። እና ለምትሰጡኝ ኮመንት እና ለምትሰጡኝ አስተያየት አመሰግናችኋለሁ። ጀዛከላ ከይራን። እድሜያችሁ ረዥም ያርግልኝ። ሀገራችን ሰላም ያርግልኝ። ሀገሬ በጣም ናፍቃኛለች። ቤተሰቦቼ ናፍቆኛል። ሀገሬ ሰላም ሲሆን ያው ቤተሰብ እናገኛለን። የሀገር ጉዳይ አውርቼ አልጨርስም። ብዙ ሰዎች ትዝ አለኝ ኮመንት ላይ ፖለቲካ ውስጥ አትግቢ፣ ሌላ ነገር ስሪ ምናምን የሚለው አለ። ወዳችሁ እኮ አይደለም። እኔ ሰው ልጅ ስሞት ፖለቲካ ነው ብዬ አላስብም። ሰው ይኑር ማለት ፖለቲካ አይደለም። ምክንያቱም እዛ ሰዎቹ ስኖሩ
እኔ እጄ እናቴን አገኛታለሁ። እናቴን በጣም ነው የምወዳት። መጣት አልፈልግም። ታዲያ እናቴን መጣት ካልፈለግኩ የሰው እናት እንድትሞት ለምን ፈቅዳለሁ? በቃ በዛው ነው የምናገረው እንጂ ፖለቲካ ውስጥ መግባት ፈልጌ አይደለም። እውቀቱንም የለኝም፣ መግባትም አልፈልግም። ለገቡትም አላህ ይርዳቸው። ይቅርታ የሀገር ነገር ስነሳ ወላሂ እኔ አንዳንዴ ራሴን ለሀገሬ ለሰላም ያለኝን አስተያየትና አንዳንድ ሰዎች ያላቸው ነገር በጣም ይገርመኛል። እኔ ነኝ ጨለማ ውስጥ ያሉት እነሱ ናቸው የሚል ነገር ያሳስበኛል። ይሁንና አገሬ ሰላም ሲሆን የምወዳቸውን ቤተሰቦችን ላገኝ ስለምችል እንደኔ አይነት ምስኪን ቤተሰቦቿ አይናፈቋትም። አገራ ሰላም ስትሆን ስለምታገኛቸው ሰላም ከሁሉም በላይ ነው። መደራደር ይቻላል። ያለውን ነገር በመሀል ያለውን ነገር ምን እየተዋጋን ያለነው ከባዳ ጋር ወይ ደግሞ ከውጭ አይደለም ከራሳችን ሰው ጋር ስለሆነ ነው። ሰላም ለሀገራችን፣ አላህ ሰላሙን ያውርድልን። እወዳችኋለሁ፣ አመሰግናችኋለሁ። ኑሩልኝ ባላችሁበት። ድብልቅልቅ ያለ ስሜት ሆነ። ወደ መጨረሻ ላይ ያው ማልቀስ ተለምዷል ማለት ነው በቪዲዮ ላይ። የሀገር ጉዳይ ሳነሳ ነው። ይቅርታ። ሰላም ሁሉልኝ።